የዛሬው ሶስተኛ ሰበር ዜናን ይዤላችሁ መጥቻለሁ። እንደሌሎቹ አሳዛኝ ሳይሆን አስቂኝ ነው። በዚህ ሰዓት አሜሪካና እስራኤል በቴህራን የሚገኙ በርካታ ቦታዎችን ጥቃት እየሰነዘሩ እንደሆነ ነግሬያችኋለሁ። ታዲያ የኢራኑ ቦስ አያቱላህ አለ ብለው የሚገምቱበት ቦታ ላይ በተለያዩ ቦታዎች ላይ ጥቃት እየሰነዘሩ ቢሆንም አንድ የኢራን ባለስልጣን ለሮይተርስ በነገረው መረጃ መሰረት የኢራኑ ጠቅላይ መሪ አያቱላህ በዚህ ሰዓት ቴህራን እንደሌሉና አስተማማኝ ቦታ ላይ ቁጭ ብለው እየተከታተሉ እንደሆነ ተናግረዋል። እንግዲህ በዚህ አጋጣሚ የእስራኤል መገናኛ ብዙሃኖች በዚህ ሰዓት እያወጡት ባለው መረጃ መሰረት የእስራኤልና የአሜሪካ ጥቃት ለ4 ቀን ተከታታይ እንደሚቀጥልና በርካታ የኢራን ባለስልጣናትን ታርጌት እንደሚያደርጉ እንግዲህ በዚህ ሰዓት መረጃ እያወጡ ይገኛሉ። እንግዲህ ኢራን እንደዚህ አፈንድዳ ወይም በረጋግዳ የምትዋጋ ከሆነ በርካታ ባለስልጣናት ታጣለች ብዬ አስባለሁ። ከ12 ቀኑ ጦርነት መማር አለባት። ካልሆነ ግን እጅግ ደካማ ውጊያ ነው የሚሆነው። አዳዲስ መረጃዎች ሲወጡ አደርስላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።